ሚዲያን ከፍተሽ እያለቀሽ ከሰራሽ ሜክ ማኒ ብሩም ያሳሰበሽ አንተ ሳይነገርህ መቀረጽህን ሳታውቅ ሌላስ ነገር በጣም በመጥፎ ነገር እስኪወራና ይሄ አለማሰብና ይሄ ነገር ለገንዘብ ታስቦ መደረጉ በጣም አሳስቦኛል። እኔም መልስ ሰጥቼበታለሁ። ገነት ንጋቱ ነው። ጨለማ ከንጋቱ ወደ ጨለማ አይከብድም። ግን እንዴ ምን አይነት ድፍረት ነው? ግን ምን አይነትስ መቻል ነው እንዴ? እንዴት አድርጎ ልብሽ ቻለ? ሰውየው ገና ሰውነቱ አፈር ሳይቀምስ አንቺ ወተሽ በሰው ሞት ዩቲዩብ ሽቀላ ለመሸቀል መሯሯጥ ምንድን ነው የሚያደርግልሽ? ምንድን ነው? አንቺ ምን እንደምትሰሪ እናውቃለን። ያንቺን ዩቲዩብ ብዙ ጊዜ አይተናል፣ እናያለን። የቤተሰብሽን ገበና በማውጣት ገንዘብ ማግኘት ነው። ገንዘብና ገንዘብ ላይ ብቻ ነው። ነገ ብለሽ አታስቢም። ገበና በማውጣት ገንዘብ የሆነ የሰለጠንሽ አይነት ነገር መስሎሻል። በነገራችን ላይ እጅግ የምትደነቂ ሴት አርቲስት ነሽ፣ ተዋናይ ነሽ። ለምን ያኛውን አሰሪ ወይ ደግሞ ኮንተንትሽን ለምን አትቀይሪም? እሺ ጥሩ፣ ያኛው አያገባንም። ይሄኛው ግን ህዝብ ያስቆጣል ብለሽ አላሰብሽም? እንዴትስ አስቻለሽ? ለምሳሌ ካሜራ ደቅነሽ ፊት ለፊት ለመቀረጽ እኮ ዝግጅት ይፈልጋል። ቪዲዮ ሲሰራ ካሜራማኑ ጀምር ሲል ነው የምትገቢው። ድምፅ ተስተካክሎ ነው። ድንገት እንኳን አይደለም፣ በሞባይልም አይደለም። ተዘጋጅተሽ ሆን ብለሽ ነው ያደረግሽው። ከዛ ህዝቡ ሲቆጣ ያንን ቪዲዮ ከዩቲዩብ ላይ አነሳሽው። ብታነሹም ይቅርታም ብትይ መጀመሪያ እንዴት አሰብሽው? በጣም ከባድ አይደለም? በዚህ ላይ ነፃነትን በርካታ የኢትዮጵያ ህዝብ እንደሚወደው እንደሚያደንቀው ታውቂያለሽ፣ እንደሚነሳብሽ ታውቂያለሽ። አንደኛ ምንድነው የፈለግሽው? ህዝቡ ቢነሳብኝ እኔ በዛ ውስጥ እጠቀማለሁ ነው። ምክንያቱም መነጋገሪያ ሆናለሁ፣ እነዛ ያልታዩ ቪዲዮዎቼ ይታዩልኛል አይነት ነገር ነው። ይገባናልኛ። ከዛ ቪዲዮን ፕራይቬት አረግሽው። እስከተወሰነ ጊዜ ምናልባት ገንዘብ ሰርቶም ሊሆን ይችላል ቪው ካለው። ይሄ እኮ ይታወቃል። ምን አይነት ክፉነት ነው? እንዴትስ ብሎ አስቻለሽ? እኛ የመናገር መብት ስላለን እንናገራለን። ምክንያቱም አሁን እኔ ብቻ አይደለሁም፣ የድፍን የኢትዮጵያ ህዝብ ነው የተነሳብሽ ማለት ይቻላል። በተለይ ማህበራዊ ሚዲያው ላይ ያለው ህዝብ በአጠቃላይ ነው ሆ ብሎ የተነሳው። እንዴት አይነት ጨካኝ እያለ ነው ቪዲዮ የሰራብሽ። የሚገርመው ደረጀን በማያውቀው ነገር ውስጥ እሱንም አስገባሹ። ላይቭ እሱ እያወራ አስገባሹ። ለነገሩ እሱ ወጥቶ በጣም እንደውም እንዳዘነብሽ ነው እሱ ራሱ የተናገረው። አብሮ እንደበላ እንደጠጣ ሰው ለምን አትሆንም ብሎ በቃ ገንዘብና ገንዘብ ነው ወይ ብሎ በጣም ምርር ብሎ ነው እሱ የተናገረው። ተቦርነ ደውሎለት ባደረገው ኢንተርቪው ላይ እና እሱ እንደማያቅ ሲቀዳም እንደማያቅ ምንም እሱ እንደሌለበት ሐሳቡን ሁሉ እንደማያቅ ነው። እውነቱን እኮ ነው። አንድ ቦታ ላይ ምን አለ? ድንገት ሌላስ ነገር አምልጦኝ ተናግሬስ ቢሆን ኖሮ እንደው እንደቀልድ እኮ ሰው የሆነ ነገር ሊልም ይችላል። ይህንንም እኮ ታቀርበው ነበረ አይነት ነገር ነው እሱ የተሰማው። አንቺ ግን ምንም አልመሰለሽም። በቃ ቀዳሽ፣ ጫንሽው። ስንት ቆጠረ? ስንት አመጣ? ሰብስክራይበር ቪው ስንት መጣ? እርግጠኛ እንደዛ ነው የምትዩ። በዛ ሰዓት ደንግጠሽ ወይ ወደ እሱ ወዳለበት አካባቢ ይሁን ወይ ደግሞ የሆነ ነገር እንዴ አብሮ እንደበላ አብሮ እንደጠጣ እኛ አናቀውም። የምናቀው ሚዲያ ላይ ነው። አካላዊ ግንኙነት የለንም፣ አናቀውም። አንቺ ግን አብረሽ ሰርተሻል፣ አብረሽ በልተሽ ጠጥተሽ ይሆናል። በስራም አጋጣሚ ተገናኝታችሁ ሊሆን ይችላል። በእርግጠኝነት ደግሞ ትገናኛላችሁ። በእርግጠኝነት እንዴ እንደዛ ነው በቃ የሚሰማሽ። ህዝብ ተቆጥቶብሻል። ይቅርታ አሁን ለአንቺ ጥሩ ነው የሆነው። ምክንያቱም አሁን ይቅርታ ያለሽ መነጋገሪያ ሆነሻል። እስቲ ምንድነው ቪዲዮም እያለ እኮ እየገባ የአንቺን ዩቲዩብ ድጋሚ እኮ ሰው ያያል። እንዴት አይነት ጭካኔ እንዴት አይነት ነገር ላይ እንደደረስን አላቅም። ከዚህ ቀደምም ታዋቂ አርቲስቶች ሲሞቱ ብዙ አይተናል። በተለይ ቲክቶክ ላይ የቀረጻ ማዕት፣ የወንድማችን ማዲንጎ ህልፈት ላይ የቀረጻ ማዕት፣ ሞባይሉን የማይቀርጽ ሰው። እንደውም ነፃነት ወርቅነህ አንድ ኢንተርቪው ላይ ይህን ተናግሯል። ንግድ አረጉት፣ ተጣልቷል። አንድ ቦታ ላይ አንድ ልጅ ሲቀርጽ አይቼ ለምንድነው የምትቀርጸው ብዬ ተጣላሁ ብሎ ገና ከመሞቱ በፊት ይህ አንቺ እንደምታደርጊው ታውቆት ነው መሰለኝ ይሄን ነገር ተናግሯል። በቃ ሰው የሆነ ለቅሶ ላይ ሲሄድ ሞባይሉን ያነሳል፣ ይቀርጻል፣ የሆነች ነገር ኤዲት ያደርጋል። የሆነች የዋሽንት ድምፅ የምትመስል የምታዛዝን ድምፅ ይመርጥና እሷን ያደርግና ይጭናል። ከዛ ቪው ይጠብቃል። እኔ ምንድነው ምን አይነት ጊዜ ላይ ደረስን? ድሮ የምታስታውሰው ከሆነ እኮ በእኛ ጊዜ ሰው ሲሞት በተለይ ቴሌቪዥን በጣም ይገርመኛል በእውነት ሳስበው። ቴሌቪዥን ያለው ሰው
ቴሌቪዥኑ ይዘጋል። ቴሌቪዥኗ ዳንቴል ትለብሳለች። ኢቭን ያ ቦርጫሙ ቴሌቪዥን ነበር የነበረው በወቅቱ። ቴሌቪዥኗ ዳንቴል እስከ 3 እንደውም 7 ቀንም ሊቆይ ይችላል። ሬዲዮ አይከፈትም፣ ቴሌቪዥን አይከፈትም፣ ዘፈን የሚባል የለም። ራቅ ያለ ቦታ እኮ ለሞተ ሰው እኮ ነው አይደለም፣ ቅርብ ቦታ ለሆነ ዳንቴል ትለብሳለች ሬዲዮኗም ቴፓም። ከዛ በኋላ ድምፅ የሚባል ነገር የለም። ሰው ይሄን ያህል ነበረ የሚፈቃቀረው የሚከባበረው። አሁን ምን ነው ያ ባህል ምን ነው ጠፋ? ምን ተገኘ? ኢትዮጵያ ነው ኢትዮጵያ ነች፣ አልተቀየረች፣ ያው ነች። ከመጽዳት ውጪ ሰው ያው ነው። እናትና አባቶቻችን ያሳደጉን በዛ አይነት ሂደት ውስጥ ነው። ምንድነው አሁን ሰው እንደዚህ ያህል የወረደው? ለምንድን ነው? ያኛው የምንከባበርበት የምንዋደድበት የነበረው ባህላችን የት ገባ? የት ጠፋ እንዴ? ምን ያደርጋል አሁን በሰው ሞት ተሰርቶስ የሚመጣን ገንዘብ ሲበላ እውነት ጤና ይሰጣል? ጤና ይሆናል? ይጠቅምሻል? ለልጆችሽ ለትምህርት ቤት ስትከፊው እውነት ትምህርት ይማሩበት ይሆን? እንደውም በዚህኛው ቪዲዮ ያገኘሽው ገንዘብ ልጆችሽ ቢማሩበት ከፈተና የሚወድቁ ነው የሚመስለኝ። እሱም ብር በተቻለች መጠን ወይ ለቤተ ክርስቲያን ስጪ ወይ ከእጅሽ ላይ አውጪ። በእውነት ነው እንደ አንድ ወንድም የምነግርሽ፣ የምሬን ነው የምልሽ። ከእጅሽ አውጪ ይህን ገንዘብ። ይሄ ገንዘብ ለአንቺ አይጠቅምሽም። በእውነት በርካታ ሰዎች አንድ እንዳልክ የሚባል አለ። እሱ ራሱ አንጀቴን ያቃጠለኝ ምንድን ነው ያለው? ሞተ ተብሎ ምንም አይነት የመጨነቅ የመደንገጥ ስሜት ሳይሰማው ምን አለ? ኢየሱስን ግን ተቀብሏል። እንዲህ ምን አይነት ድንቁርና ነው? ዘነበ አንተ ራስህ የእሱን አልነበረ እንዴ ኮርጀህ ቴሌቪዥን ላይ ተሰራበት የነበረው ድምፅ አቀራረብ የእሱ አልነበረን? ፍጥን ፍጥን እያልክ ታወራ የነበረው እሱን አልነበር? ተከትለህ የእሱን ኮንተንት ይዛ አይደለም የወጣኸው? አሁን ሲሞት ኢየሱስ እንዲው ጥሩ አንተ ስብከትህ ሊሆን ይችላል፣ መስበክህ ሊሆን ይችላል። ግን ይችኛውን ብታልፋት ምን ችግር አለ? ጊዜው ወቅቱን ምን አለበት ብታልፈው? አንዴ እንኳን ሰውነቱ አፈር እስከሚቀምስ ድረስ ብትታገስ ምን ነበረበት? ምን ችግር ነበረው? ተነስተህ ወጥተህ ኢየሱስን ተቀብሏል ወይ ግን ጌታን አውቋል ምናምን ብለህ የመደንገጥ እንኳን ስሜት ፊት ላይ የለም። ቪዲዮውን ሳይ ምንም ጠጠር የሆነ ጉንዳን የሞተም አይመስልም አንተ ፊት ላይ ሲታይ። ነገ እኮ አንተም እኮ ያጅ ነህ። አላጋጩ ብዙ ነው። በእርግጥ አሁን ህዝቡም አንተም ላይ ተነስቷል። ምክንያቱም የህዝብ ቁጣ ከባድ ነው አባቴ። ዝም ብለህ እዛ ሚዲያ ላይ እንደምጨፍረውም አይደለም። የተናደደ ሰው ብዙ ሊያደርግ ይችላል። በእውነት ከንግግርም ሊያልፍ ስለሚችል አንዳንዴ ባህላችንን ብንጠብቅ ያለፈው የእናት የአባቶቻችንን ያቆዩልንን ጥሩ ጥሩ ነገር ተቀብለን መጥፎውን ጥለን ብናስቀጥል ብዙ በርካታ ጥሩ ጥሩ ነገሮች አሉ አይደል? እናት አባቶቻችን ያቆዩልን ይሄ መደጋገፉ፣ መተጋገዙ፣ መከባበሩ እሱን ብንቀበል ሰው አይዘምን አልልም፣ ይዘምን። ነገር ግን በመዘመን ውስጥ ባህሉን ደግሞ አብሮ ቢያስኬድ መልካም ነው እላለው። ቡራ አጤሪራ ይቀጥላል። እንግዲህ አጤሪራ ሁሌ ትጠይቁኛላችሁ ምንድን ነው ላላችሁኝ፣ ድሬዳዋ አካባቢ ነው አጤሪራ የሚል የሰማሁት። ጫቷን አጠራጠር አድርጎ መያዝ ነው። እኔ ደግሞ ነገር አጠራጠር አድርገን ረጅሙን ነገር በ8 በ6 በ7 ደቂቃ ውስጥ ለእናንተ ማቅረብ ነው። ለዛ ነው ቡራ አጤሪራ ያልኩት። ቡራ አጤሪራ ይቀጥላል።